ስም ለመቀየር ፕላን አድርገው ተዘጋጅተው ከአመታት በፊት አሁን ደግሞ ቅርብ ጊዜ ከሽሜ ጋር በደንብ አሪፍ ፕሮግራም ሰርተንበታል። ይሄንን መቼ ነው ያሳየናችሁ? እስቲ ፍረዱ። ዝርዝሩን እያነሳን በእሑድ ወይ በቅዳሜ ፕሮግራም ሰርተንበታል። አስታውሳለሁኝ በደንብ አዲስ አበባን ፊንፊኔ ብለዋታል። ተመልከት። ከዚህ በፊት አንብበንላቸዋል። መርካቶን አጋምሳ ይሉታል። አሁን መርካቶን እያፈረሱ ነው። አንድ በትንታኔ በዶክመንተሪ አዘጋጅቶ አርቲስት መልስ አበራ ጆሮ እዚህ ኢትዮ ሰገነት ላይ ያቀረበውን ታውቃላችሁ። መርካቶን በሚመለከት ይኸው ለአጋምሳ ብለው መርካቶ ነው፣ ፒያሳ ብለው ቢርቢሳ ጎሮ። ይሄ የፒያሳ ስም የሚቀየርበት ነው። የተዘጋጁበት ይሄን ነው። ምክክር ኮሚሽን ብለው ይሄን ከተጋለጡ በኋላ ምክክር ኮሚሽን ብለው ይሄንን ሊያስቀይሩ የአዲስ አበባን ስምና አጠቃላይ የአካባቢ ስም 22 ማዞራን ሆዱ ቡርማ ምናምን ብለውታል። ዳለቲ ያሉት 4 ኪሎን ነው። ሲልካሊ ነው ምናምን ደግሞ ሳር ቤት፣ ባሮ ኮርማ፣ ጥቁር አንበሳ፣ ላጋ ሐሬ፣ ለጋ ሐረን፣ አርካንሳ ነው ምናምን መካኒሳ ምናምን ምንድን ነው ባካኒሳ ነው ባካኒሳ፣ ሁርፋ ራፊ ነው አውቶቡስ ተራ፣ ጉሊሊ በዳሶ ጉሊሊ በዳሶ ቄራ፣ ካፊ ሙዳ ደግሞ ልደታ ናት። አሁን ልደታንም የልደት እየሰፈር ልጆች እኮ የልቴሩ ስትል ካፊ ሙዳ ልትል ነው ማለት ነው። ሲያምር ይቀራል። እኔ አሁን ስዘረዝር አሉልም ሰዓትም የለኝ። ስክሪንሻት አድርጋችሁ ማየት ትችላላችሁ። የትኛውን ከተማ እስካሁን ያላያችሁ የትኛውን ከተማ በምን ስም የመቀየር ፕላን እንደተደረገ ሰው እንደዚህ ቀይረው አገሪቷን እንገለብጣታለን ነው የሚሉት። በእንግድነት ተቀብለን እንደዚህ አይነት መከራ ለምን እናያለን? ከነዚህ ሰዎች ጋር በዚህ ልክ መነጋገር አለብን። ሰው በመቀደም ባሳየናችሁ ስክሪንሻት መሰረት የምክክር ምናምን ኮሚሽን ላይ የቀረቡት የአዲስ አበባን ስያሜዎች እንደ ኦልተርኔቲቭ የሞት ሽረት ጉዳይ ነው ለኛ ምናምን እያሉ እየጻፉ ነው ያሉት። የሞት ሽረት ጉዳይ ነው። አዎ ወደ ወላቡ ትመለሳለህ። የሞት ሽረት ጉዳይ ከሆነ አንተ ከአዲስ አበባ አማራን ነቅለህ፣ ትግሬን ነቅለህ፣ ወላይታውን ጉራጌውን ነቅለህ እኔ ተሰብስቤ እኖርበታለሁ። እንዲህ አይነት ጨዋታ የለም። የሞት ሽረት ጉዳይ ነው ለመላው ኢትዮጵያውያን። የአዲስ አበባ ጉዳይ የሞት ሽረት ጉዳይ ነው። ይሄንን ይዞ የመጣ ቡድን ካለ ይሄን ካለ አይደለም እኮ ይዞ የመጣ ቡድን ስላለ በቡድን ደረጃ የተደራጀ አካል። ስለዚህ ትታገላለህ፣ ትቀይራለህ፣ አትታገልም ሌላ ነገር ነው። ሰው አዲስ አበባ ጉዳይ ላይ በጣም ግልጽ የሆነ ነገር ይዘው መጥተዋል። ቅድም ያሳየናችሁ ምክክር ኮሚሽኑ ላይ የአዲስ አበባ ስያሜዎች ሳይቀር ነው የሚቀየሩት። ለአስተዳደር ምናምን ብቻ አይደለም። ቀበሌ በለው፣ ወረዳ በለው፣ ፒያሳ በለው፣ መገናኛ በለው፣ ያደግበት በቃ አዲስ አበባ ልጅ ያደገበት የተወለደበት የሚያውቀው ስያሜና ምናምን በሙሉ ድምጥማጡን አጥፍተን ነው የሚሉት እኮ ሲነቃቅሉ ዝም ብሏል። ስለዚህ ለአዲስ አበባ የሞት ሽረት ጉዳይ ነው። መነሻቸው ምንድነው? አማራ የሚባል አንኝ ነው። ለዚህ ነው ደጋግመን ያላችሁ የአማራን የህልውና ትግል ከአዲስ አበባ ነጥለህ ልታዩ አትችልም። አማርኛ ስም በሙሉ እንነቅላለን ሲል እኮ ነው። ቋንቋ አላመጡልን። አማርኛ የሚባል ነገር መነገር የለበትም። የአዲስ አበባ መነጋገሪያ ቋንቋ ሁላ ኦሮምኛ መሆን አለበት፣ ቆይ መሆን አለበት ብለው እኮ ነው ይዘው እየመጡ ያሉት። በግልጽ መታወቅ አለበት። ስለዚህ በአዲስ አበባ ላይ በከፍተኛ ሁኔታ አሲረው የመጡበት መንገድ ይሄ ነው። ይሄ መጋለጥ አለበት። አብይ አህመድ ወደ ባህር ዳር የተጓዘበት ምክንያት እና ጀነራሎቹን እያርበተበታቸው ያለው ጉዳይ አንዱ ቅድም ያሳየናችሁ ከቴክኖሎጂ ከዝግጅት ከምናምን የተነሳ ያሉት ናቸው። በነገራችን ላይ ብርድ የሚላቸው ሁኔታዎች እየተፈጠሩ ነው ያሉት። ጭንቀት አለ በኦህዴድ መንደር፣ በጀነራሎች መንደር ከፍተኛ የሆነ ከባድ ሁኔታ ነው እየገጠማቸው ያለው። ምንድነው እያስጨነቃቸው ያለው? ምንድነው ግራ እያጋባቸው ያለው? ምንድነው እያርበተበታቸው ያለው? ቅድም ስንነግራችሁ ነበር። በተደራጀ በተናበበ ሁኔታ ይሄ መተባበር ይሄ ጥምረት ተፈጥሯል። የስ አዎ ተፈጥሯል። አውቀውታል፣ አላቸው፣ መረጃ አላቸው። በዛ ቢሉ በዚህ ቢሉ ሊያስቀሩት የሚችለው ትግራይ ላይ ስትሄድ እንደዚህ እየተሰለፈ ያለ አይላል። አማራው ላይ ሰሞኑን በተከታታይ ስናሳያችሁ ነበር። በቃ እየተሰለፈ በየትም የተሰለፈ ላይ የአፋሩን ከዚህ በኋላ ይመጣል ታያለ። የአፋሩንም ትግራይ ላይ ያለውንም አማራ ያለውንም በየትኛውም ያለው ዝግጅት የሚመለከት እናሳያለን። እንቅስቃሴዎቹን በተመለከተ ይሄ ጀነራሎቹም ጠቅላላ ብርክ ውስጥ ከቷቸዋል። የድሮን ቅኝት እየተደረገ በየቦታው የኃይል አስተላለፋቸው ምን ያህል ኮምቦ ያለ፣ ምን ያህል ታንክ አለ፣ ምን ያህል ሰራዊት አስፍረዋል፣ የት ጋ ነው ካምፕ ያለው፣ የት ጋ ነው ዴፖ ያለው፣ ሁሉ ነገር ኦሬዲ ከላይ የሚሰበሰብ መረጃ ነው። ያውቁታል፣ አይተውታል። መረጃም እየቀረበ ነው። ሰው ነገር እያበቃ እንደሆነ አውቀውታል። አብይ አህመድ አንድ ፎቶግራፍ
ለቆ አሁን ወደ ምንድን ነው የሄደው መሰላችሁ? በቃ ያለው አማራጭ መጨረሻ ላይ ወደ ውድድር ስለሆነ ወደ ውድድር ነው የሄደው። አንድ አብይ አህመድ ወደ ውድድር በቃ ያለው አማራጭ ይሄ ነው። እነሱ አላቸው ሲባል እሱ ሄዶ ያው አሁን ጊዜው ቢፈቅድ እና ሁኔታዎች ሲያላግጡበት የነበረውን እናሳያቸዋለን። እነ እኩለ ሌሊት ኧረ የለውም እቺ ትንሽዬ እንትና በማን ነው መከታው በእጁ አቅፋት ሲሉ ነበረ። አብይ አህመድ ስድስቱን አንድ አያቅፋቸውም። ታዲያ እንደዚህ ብዙ አለኝ ለማለት እነዚህን ደርድሯል። ትረስትሚ እነዚህ አይደለም የሚዋጉት። መረጃ ታሰባስባለህ፣ እነዚህን ትልካቸዋለህ፣ እነሱም ይልኩልሃል። አሁን አንተም ያለህን ታመጣለህ፣ የመሬት ያላትን ታመጣለች፣ ሱዳንም ታመጣለች፣ ኤርትራም ታመጣለች፣ ትግራይም አማራም ያመጣል፣ ሌላውም ያመጣል። ምንድነው የሚሆነው? ባጫ ደበሌ ቢጨንቀው እኮ አይ በቃ እንዳለ መሸነፍ ነው የሚሆነው አለ።